ቤተሰቦቿ ገና አልሰሙም። ነገ ጠዋት ፈጅር ላይ ነው የሚነገራቸው። አልሰሙም እስካሁን ድረስ እናትና አባቷ እንደሞተች ልጃቸው እስካሁን ድረስ አልሰሙም። ሙቤ ሰላም አለይኩም። ይቅርታ እንዴ። ሰላም አለይኩም። ወአለይኩም ሰላም። ባልከው ነገር ልክ ነህ። ፋሚሊ የነሱ አባትና እናት አልሰሙም። እኛ አንድ ሰፈር ከልጅቷ ጋር ከሪጃ ጋር ማለት ነው። ምን መሰለህ እዚህ ጋር ያለውን ኢንፎርሜሽን እኔ አሁን ልነግርህ ነው መጣሁት። በጣም የሚገርም ነው ወላሂ ላዝም። ምን መሰለህ ወንድሙ ማለት ነው ወንድሙ የሷ ቡክ የሚባል ልጅ አለ። የሷ ወንድሙ ማለት ነው ከሁለት ቀን በፊት ማለት ነው ይደውላል ስልክ። ከድጃ ጠፋች፣ ድምጿ ጠፋ፣ ምን ሆና ነው ብላ እዚህ አዲስ አበባ የላከው ደላላ እሷ ጋር ይደውላል። እሷ ጋር ሲደውል ከድጃ ጠፋች፣ ከሁለት ቀን በኋላ እኛ ተጨንቀናል፣ ለምን ምንድነው ምን ሆና ነው ጠፋ ብላ አዲስ አበባ ደውሎ ስጠይቃት ምንም መልስ አልሰጡንም ለኛ ማለት ነው። ፋሚሊ ደግሞ አሁን ደግሞ ምንም ወሬ የሰማ ይኸውልህ አባቱና እናቱ የእሷ እናትና የእሷ አባት ማለት ይኸው እየተኙ ነው አሁን ወላሂ ላዝም። ለምን ልክ ነህ ፈጅር ላይ ገና ለነሱ ሰዎቹ ሊነግሩ ነው። እንደዛ ነው ተባለ። አሁን ደግሞ የእሷ ሲስተር እዛ ሪያድ አለችም አለች። የእሷ እንትን በቃ የእሷ ዘመዶች እዛ የአባቷ ወንድሞች እዛ አሉት። እኛ እዚህ ጋር በኢትዮጵያ ውስጥ የሚያስፈልግን ነገር ካለ ማለት ነው የእነሷን ዘመድ ብዙ ሰዎችን ስለማቅ እኔ ልረዳቸው ይችላሉ በዚህ በኢትዮጵያ ውስጥ ማለት ነው። ልልህ ነው የፈለጉት። እኛ አንድ ሰፈር ነን፣ ጎረቤት ነን እኛ። ተመልከቱ እንግዲህ ኤጀንሲው ግብፃዊ ነው። 10 ቀን ነው እንደዚህ ደብድቦ የገደላት። ይሄ ማነው ወንድማችን እንዳለው ከሆነ የሚያውቃችሁ ከሆነ ዳታ ካላችሁ ለኔ አዳምጠው ኤጀንሲው የምታውቀው ከሆነ በሄደችበት ኤጀንሲ የምታውቁት ከሆነ አውቶማቲክሊ ወንድም ኻሊድ ቅድም እንዳሉት እዛ የሚኒስትሯ በቅርብ ስለሚያውቃት ኤጀንሲን አንጠልጥሎ ነው የሚያመጧቸው። አንጠልጥሎ ሙባረክ ይሄ ነገር በጣም ሲሪየስ ኢሹ ስለሆነ አንጠልጥሎ ነው የሚያመጧቸው ኤጀንሲዎችን። አላ ቱጃር በሸር ገባ ቱጃር በሸር ደግሞ በድፍረት ይገርማል በድፍረት ውርስና ካሳ ምናምን አይደለም ሙባረክ። እዚህ ያስያዙት ብር ስላለ ያስያዙት ብር ለምሳሌ እነሱ ያስይዛሉ 2 ሚሊዮን 1 ሚሊዮን የሚባል ብር ስለሚያስይዙ ያ ብር እንዳይበላባችሁና እንዳ በቃ መንግስት ሪካርድ ውስጥ ወይ ሬድ ላይን ውስጥ እንዳያሰምርባችሁ ብሎ ነው እነሱ 2 ወር ተቀማጪ አርፈሽ አድቢ ለስራ አይደለም የሚሉትና የሚጨማለቁት። አይተሃል ሙባረክ። ልጅቷ የተመለሰችበትን ኬዝ ልንገራችሁ። ልጅቷ የተመለሰችበት ኬዝ አረቡ ያመጣት ለእናትና ለአባቱ ነው። ለእናትና ለአባቱ ሽማግሌዎች ሲያመጣ ለቢሮ ያስገባው ቋንቋ የምትችል ወይም የስራ ልምድ ያላት ብሎ ነው። የኢትዮጵያ ኤምባሲ የኢትዮጵያ ኤጀንሲ ሶሪ ቋንቋ ትችላለች ብሎ ነው ሲዲ የሰራላት። መታ ሰዎቹ ጋር መግባባት ሳትችል ምን አድርገዋል? ሰራተኛ ይቀጥሩና ለአንድ ወር እንድታስተምራት ያደርጋሉ። በአንድ ወር ውስጥ ቋንቋ ልትለምድ አትችልም ይችላል። ሲያዋት ስላልቻለች አረቡ የወር ደሞዟን ከፍሎ በስነ ስርዓት ልጅቱን መልሷል ወደ ቢሮ ማድረግ ያለበት የዚህ ቢሮ ማድረግ ያለበት በ24 ሰዓት ልጅቱን ወደ ኢትዮጵያ መላክ ነው። ሌላም የስራ እድል የለም። ለምን? ሲዲዋ ተሳስቷል። ቋንቋ ትችላለች ተብሏል። ቋንቋ ካልተቻለ ቀይና ተብላ ጥቁር ከሆነች አጭር ተብለው ረጅም ካመጡ የስም ስተት፣ የሃይማኖት ስተት፣ የእድሜ ስተት ካለ ቀጥታ መመለስ ነው ህጉ የሚለው። ልጅቱ መመለስ ሲገባት ስትመለስ ደግሞ ወጡን የሚችለው የኢትዮጵያ ኤጀንሲ ስለሆነ ያን ወጭ ላለመቻል ከማን ጋር ችግር ፈጥሯል ማለት ነው? ከመንዱቡ ጋር ከሱፐርቫይዘሩ እዚህ መክተብ ጋር ያለው እዚህ ቢሮ ጋር ያለው ማለት ነው። እዚህ ያለው ቢሮ የጠለበ ቋንቋ የምትችል ያይላከው ቋንቋ ማትችል ሁለቱ ሲጋጩ ልጅቱን እንደዚህ አድርጎ ነው ቀጥቅጦ የገደላት። አሳልፈው ለጥላት የሰጧት የኢትዮጵያ ኤጀንሲዎች ናቸው። እኔ ለዚህ ነው ኤጀንሲዎቻችን ይመርመሩልን ይጠየቁልን። ይሄኛው ልጅ የገባው የቱርክ ባንዲራ ያደረከው ልጅ ምናልባት ቤተሰቦቿ የት ነው ያሉት? ነገ በዚህኛው ልጅ አካላቷ ሁሉ ነው የተመታው። እንዴት እንደደበደባት ብታዩ። እህቷን አናግሬያታለሁ። ኤጀንሲው ስልክ ደውዬ ሳናግረው
ጉዳዩ ቤተሰቦቿ እንደሰሙ አጎቷ እንደሰማ ወደ አዲስ አበባ እየመጣ እንደሆነ እህትየውም ሪያድ ያለችው ሰምታ ወደ ቢሮ ወደ ደማም እየሄደች እንደሆነ ነው የነገረኝ። መርሃባ ስሟን ስጠይቀው ስሟን ነገረኝ። ቁጥሯን እፈልጋለሁ የእህትየውን ስለው እስልክልሃለሁ። ያጎቷንም የቤተሰቦቿን ሰምተዋል? አዎ ሰምተዋል። ኦኬ ፓስፖርቷን ላክልኝ ሲስተም ላይ ቼክ እንዳረጋት አሁን እናውቃታለን። ኦኬ እህትየው ጋር ደወሉ። እህትየው ላይፍ እንድትመጣ ተደረገ ማለት ነው። ላይፍ መጣ። እሷ ማዘን ላይ ናት። እንዴ ነገርናት የተፈጠረውን ነገር። እህትየው ለካ ከኤምባሲ ከዛ ተደውሎ ትናንትና ተነግሯታል። እህትየው ተነግሯታል እና ጠየቋት። ደውሎልሽ ነበር ኤጀንሲ ስላት ወደዛ እየሄድሽ ነው፣ ምንም አይነት ወረቀት እንዳትፈርሚ፣ ፈረምሽ ማለት ብዙ ነገር ይበላሻል። ከዚህ በፊትም እነዚህ ኤጀንሲዎች የሚከፈል የገባችው ኢንሹራንስ አለ። ኢንሹራንሱን ለመብላት ነገሩን ሸፋፍ ነው። ምንድን ያለኝ ለኔ ሬሳውን ልካለን፣ ወጪውን እንሸፍናለን፣ የትኬት እንከፍላለን ብሎ እና የገባችውን ኢንሹራንስ ራሳቸው ኤጀንሲው ገንዘቡን ይበሉታል ማለት ነው። የምታገኘውም ካሳ ቢኖር ካሳውን ይበሉታል። ስለዚህ ሸፋፍ ነው ሊያልፈው ነበረ። እህትየው እንዳልደወለላት አጎትየው እንዳልደወለለት ቤተሰቦቿ ገና አልሰሙም። ነገ ጠዋት ፈጅር ላይ ነው የሚነገራቸው። አልሰሙም እስካሁን ድረስ እናትና አባቷ እንደሞተች ልጃቸው እስካሁን ድረስ አልሰሙም። ሙቤ ሰላም አለይኩም። ይቅርታ እንዴ። ሰላም አለይኩም። ወአለይኩም ሰላም። ባልከው ነገር ልክ ነህ። ፋሚሊ የነሱ አባትና እናት አልሰሙም። እኛ አንድ ሰፈር ከልጅቷ ጋር ከከሪጃ ጋር ማለት ነው መሰለህ። እዚህ ጋር ያለውን ኢንፎርሜሽን እኔ አሁን ልነግርህ ነው መጣሁት። በጣም የሚገርም ነው ወላሂ ላዝም። ምን መሰለህ ወንድሙ ማለት ነው ወንድሙ የሷ ቡክ የሚባል ልጅ አለ። የሷ ወንድሙ ማለት ነው ከሁለት ቀን በፊት ማለት ነው ይደውላል ስልክ። ከሪጃ ጠፋች፣ ልብሷ ጠፋ፣ ምን ሆና ነው ብላ የዚህ አዲስ አበባ ይለቅ ይወደላል አላ እሷ ጋር ይደውላል። እሷ ጋር ሲደውል ከሪጃ ጠፋች፣ ከሁለት ቀን በኋላ እኛ ተጨንቀናል፣ ለምን ምንድነው ምን ሆና ነው ጠፋ ብላ አዲስ አበባ ደውሎ ሲጠይቃት ምንም መልስ አልሰጡንም እኛ ለኛ ማለት ነው። ፋሚሊ ደግሞ አሁን ደግሞ ምንም ወሬ የሰማ ይኸውልህ አባቱና እናቱ የእሷ እናትና የእሷ አባት ማለት ይኸው እየተኙ ነው አሁን ወላሂ ላዝም። ለምን ልክ ነህ ፈጅር ላይ ገና ለነሱ ሰዎቹ ሊነግሩ ነው። እንደዛ ነው ተባለ። አሁን ደግሞ የሷ ሲስተር እዛ ሪያድ ያለችው ማለች የሷ እንትን በቃ የሷ ዘመዶች እዛ የአባቷ ወንድሞች እዛ አሉት። እኛ እዚህ ጋር በኢትዮጵያ ውስጥ የሚያስፈልግን ነገር ካለ ማለት ነው የእነሷን ዘመድ ብዙ ሰዎችን ስለማቅ ሊረዳቸው ይችላሉ በዚህ በኢትዮጵያ ውስጥ ማለት ነው። ልልህ ነው የፈለጉት። እኛ አንድ ሰፈር ነን፣ ጎረቤት ነን እኛ